ይህንን ታምረኛ እንቁላል ስንቶቻችሁ ታውቃላችሁ? በ3 ዓመት የዶሮ እርባታ ስራ ላይ እንደዚህ አይነት እንቁላል እስከ ዛሬ ድረስ አጋጥሞኝ አያውቅም። እንደተለመደው ጠዋት ተነስቼ እንቁላሎችን እየወሰድኩ እያለ እንደዚህ አይነት እንቁላል አጋጥሞኛል። እንግዲህ ይሄ እንቁላል አስኳል አለው ወይስ የለውም የሚለውን ቼክ ለማድረግ ሳኒን አዘጋጅቼ እንግዲህ እንደዚህ ሰበርኩት ማለት ነው። ስከፍተው የሚገርም አስኳል አለ ነው የምላችሁ ማለት ነው። በጣም የሚገርም ነገር ነው ዛሬ ያጋጠመኝ። እንግዲህ በ3 ዓመት የዶሮ እርባታ ስራ ውስጥ ስሰማራ የመጀመሪያ ጊዜ ነው እንደዚህ አይነት እንቁላል ሲያጋጠመኝ ማለት ነው። እስቲ ሁላችሁም የተሰማችሁን ኮመንት ላይ መጻፍ እንዳትረሱ ማለት ነው። ከዛም ባለፈ ሐዋሳ ለምትገኙ የተበለቱ ዶሮዎችን እንዲሁም ደግሞ እንቁላሎችን በነፃ ቤታችሁ ድረስ የምናደርስ ይሆናል። እዚህ ስክሪን ላይ የምትመለከቱትን ስልክ ቁጥር በመጠቀም መደወላችሁ እንዳትረሱ ማለት ነው። ይመቻችሁ። ክሪስማስ በመጣ ቁጥር እንደ አንዳንድ አየር መንገዶች አውሮፕላኖቻቸው ላይ የሚጠበብ እና የተለየ አይነት ማስታወቂያ የሚሰራ የለም። ለምሳሌ አሁን ይሄ የኢምሬትስ አየር መንገድ ለክሪስማስ የሰራው ማስታወቂያ ነው። በጣም የሚያምር ነው። ይኸው ሌላ አየር መንገድም እንደምታዩት በጣም ብዙ አየር መንገዶች ለክሪስማስ አውሮፕላኖቻቸውን በተለያዩ ላይቶች በማስጌጥ የገና አባት የሚባለው ነገሮችን በማድረግ ብቻ በጣም ያበደ ማስታወቂያ የሚሰሩበት ወቅት ነው። ይሄ ነገር ኢትዮጵያ ውስጥም ተጀምሮ ኢትዮጵያ አየር መንገድ እንደዚህ ባለ መልኩ አውሮፕላኖቹን እያሳመረ ማስታወቂያ ቢሰራ ብዬ አስባለሁ። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ፣ ኮፒ ሊንክ አድርጉልኝ። ይመቻችሁ። ምግባችን ግሪስ እና ዳቦ ነው። እንግዲህ እንዴት እንደሚጣፍጥ አብረን እናየዋለን። ተከታተሉ። ቀጣይ ምን እንደምሰራ ኮሜንት ላይ ተናገሩ። እንግዲህ ተመልከቱ ሰዎች በጋና ኖይቦ ጃንዋሪ 25 2025 ላይ ዓለም በኖህ ዘመን በውሃ እንደተጥለቀለቀችው በድጋሚ በውሃ ጎርፍ ትጠፋለች ተብሎ በሶሻል ሚዲያ ላይ ወይም በሱ የቲክቶክ አካውንት ላይ ሲያጋራ የነበረውን ሰምተው በጋና አንዳንድ ሰዎች እንግዲህ ኖይቦ ወዳዘጋጀው መርከብ እየሄዱ ነው። ይህንን ቪዲዮ አይታችሁታል መቼስ ምንድነው እያላችሁ እየተገረማችሁ ሊሆን ይችላል። በጋና አንዳንድ ሰዎች ጃንዋሪ 25 ላይ ዓለም በጎርፍ ትጠፋለች ብለው አምነዋል። እንግዲህ እቃቸውን ከቤታቸው ሰብስበው ቤታቸውን ትተው ወደ ተዘጋጀች ወይም ኖይቦ ወደ አዘጋጃት መርከብ እየሄዱ ነው። እውነት ይህ እጅግ የሚያስደንቅና በጣም የሚያሳዝን ነገር ነው። ተመልከቱ፣ የሶሻል ሚዲያ ወሬ ሰዎችን በዚህ ደረጃ ነው ሊነካ የሚችለው። በአንዳንድ አካባቢዎች አንዳንድ ሰዎች ኖይቦን የተናገረውን ነገር አምነው በፍርሃት ከቤታቸው ያለውን ነገር ሰብስበው ሲሄዱ ብዙ ሰዎች እየተከተሉ በተመሳሳይ ወደ መርከቧ እየሄዱ ነው። በዚህ ሰዓት ኖይቦ ደግሞ የጋና መንግስት እንግዲህ እስር ቤት ወስዶ አስገብቶታል እና ነገ ጃንዋሪ 25 ላይ እንግዲህ እነዚህ ሰዎች ምን ይውጣቸዋል? ያሳዝናል። እንትላላችሁ እናንተ ስለዚህ እስቲ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ በተለይ ውጭ ሀገር ላይ ለምትኖሩ በተለይ ቤታችሁ ላይ ዲሊቨሪ ለምትጠቀሙ ማለት ነው። ምግብም ሊሆን ይችላል፣ እቃ ሊሆን ይችላል። ከፌዴክስ ጀምሮ ዩፒኤስ፣ እንደገና ዲሊቨሪ ዶርዳሽ ምናምን ኡበር ለምትጠቀሙ ሰዎች አሁን ላይ እንግዲህ ሰሞኑን እዚህ ጋር የምታዩት ሰዎች 3 ሰዎች አንድ ፋሚሊ ላይ ያደረሱት ነገር እዚህ ሚኒሶታ በጣም የሚዘገንን ነው። ምንድነው? ዩፒኤስ ልብስ ለብሰው ዩፒኤስ ላይክ ዲሊቨሪ መስለው ላይክ የሆነ ቤት ያው ቤቱ ላይ የሚደረደሩ መኪኖችን ብቻ በማየት ማለት ነው። የተሻለ መኪኖች ናቸው። ያን ብቻ በማየት ገንዘብ አላቸው ብሎ በማሰብ ጠብቀው ላይክ እንደ ዲሊቨሪ ሆኖ በር ላይ የሚያያቸው አንድ የ21 ዓመት ልጅ የቤቱ ልጅ በር ከፍቶ ይወጣል ማለት ነው። ሲወጣ ቀጥታ ተከትለውት በር ላይ ያስቆሙታል። መሳሪያ ደቅነውበት ይገባሉ ወደ ውስጥ ማለት ነው። ቪዲዮን ካያችሁት ማለት ነው። ከገቡ በኋላ ቤት ውስጥ ያገኟቸውን አባትን፣ 2 ህጻናትን እና እናትን እንግዲህ አባትና እናትየውን እንዲሁም ደግሞ የ21 ዓመት ልጅን ገለው ማለት ነው። እዛ ልጆቹ ፊት ማለት ነው፣ ህጻናት ፊት ገንዘቡን አምጡ እያሉ ማለት ነው። ላይክ አምጡ ገንዘቡን እያሉ ማለት ነው። እና በጣም የሚዘገንን ቪዲዮ ነው። እና በጣም ጥንቃቄ አድርጉ ጋይስ። በተለይ ዲሊቨሪ ለብሰው የዲሊቨሪ ልብስ ለብሰው ሲመጡ በር አትክፈቱ። በር አለመክፈት ብቻ ሳይሆን ካያችኋቸው ጀስት ድሮፕ አድርገው እንዲሄዱ አድርጓቸው ማለት ነው። ውስጥ ሆናችሁ ማለት ነው። እና በአሁን ጊዜ ገንዘብ እነሱ ስለሚፈልጉ ያው ታውቃላችሁ የኢኮኖሚ ሁኔታ ፋይናንሻሊ ስለደከሙ በምንም መልኩ እናንተ ላይ 10 ብር 20 ብር ቢያዩባችሁ ለህይወታችሁ እቺን አይሳሱላችሁ ማለት ነው። እና ራሳችሁን ጠብቁ። የትኛውም አውሮፓም የትኛውም ዲሊቨሪ የሚባል ነገር ያለበት አካባቢ ላይ ያላችሁ ሰዎች ያንን ለመንገር ነው። መልካም በዓል።